ኮንተንት ፈጥሬ የማስተምርበት ፕሮግራም አይደለም ይሄ። ወደ ቲክቶክ ስመጣ ፈታ ዘና የምልበት ነው። የምሰርዛቸው ኮሜንቶች አሉ፣ የማጠፋቸው ዲሌት የማደርጋቸው። ምን አይነት ኮሜንት መሰለኝ እና ማርች 8 ለኛ ልዩ ቀን ነው ለኢክራም አውቶ። በሰፊው በቃ ሚዲያ ተይዞብሽ ስትተች እያየሁኝ ነበረ። ሆነ ሰው በጣም በኃይለኛው ሲተችሽ ነበር። ጀስት እሱን ፌመስ ሰው ነውና እንዴት አርገሽ ሃንድል አርገሽ አለፈ? እኛ በኃይለኛው አመጣጣችን አስፈርቶት እንግዲህ ሴቶች በጣም እናስፈራለን አይደል? አንድ ሆነን በደንብ ሰርተን ስንመጣ እንዴት ነው በሳይለንት በዝምታ ውስጥ በደንብ መልሱን መልስ ሰጥተሽ ማለት ነው። እሺ ታዲያ ዛሬ መጥተናል በዚህ በቢኤም ልናወራችሁ። ሰላም ተመልካቾቻችን እንደምን ከረማችሁ? ኢክራም አውቶሞቲቭ ሾው እንግዲህ ዛሬ ጀምሯል። ዛሬ እንግዲህ ያው ቀኑ ማርች 8 ነው። እንኳን አደረሰሽ ለማርች 8 ኢክራም። እንኳን አደረሰሽ አንቺንም። እና ማርች 8 ለኛ ልዩ ቀን ነው ለኢክራም አውቶ። እንግዲህ ማርች 8 ሲነሳ ለኛ ልዩ ቀን ነው። ብዙ ነገራቶች አሉ ከማርች 8 ጋር ይሄን ቤት የሚያተሳስረው የሚያገናኘው ማለት ነው። ስለዚህ ዛሬ ስለሱ ታወሪናለሽ ማለት ነው። ማርች 8ን ስፔሻል አድርገን የምናወራው ብዙ ነገር አለ ነው። እንግዲህ ያው ነጃት እንኳን ደህና መጣሽ አንቺም። እንግዲህ ማርች 8 ሲነሳ ያው ኢክራም አውቶሞቲቭ ጋር የሚያስተሳስረው ነገር አለ ብለሻል። በጣም የሚያስተሳስረን ነገር አለ። ዛሬ 5ኛ ዓመታችን ነው ኢክራም አውቶሞቲቭ ሾው ከጀመረ እና እንኳን አደረሰሽ። ምክንያቱም ይሄንን ሾው የዛሬ 5 ዓመት ብለን አንቺና እኔን ሆስት አድርገን የጀመርነው ማለት ነው። እና እንግዲህ እዚህ እንደዚህ ታውቆ በጣም ኢንፍሉዌንስ ፈጥሮ በጣም በቃ የሚታወቅ ሾው ሆኖ እዚህ ለመድረሱ እንግዲህ ማርች 8 የጀመርንበት ቀን ሊታወስ ይገባል። እንግዲህ ማርች 8 የዛሬ 5 ዓመት 2020 ላይ ነው በኤልቲቪ ላይ የኔና የአንቺ ሆስት ሆነን ማለት ነው። እንግዲህ የሀያት አውቶሞቲቭ ተብሎ የጀመርነው በዛ ስም ሀያት አውቶሞቲቭ ነበር የሚባለው። ያው እንግዲህ ሀያት የተባለበትም የራሱ ምክንያት ነበረው። ሀያት ሲለኝ ሰው ከዛ በኋላ እንደገና ወደ ኢክራም ስሜን እንዳይቀይር ተብሎ ነው ኢክራም አውቶሞቲቭ ላይ ስንቀይረውም ነበር። ሌላ ሚዲያ ላይ ስንመጣ ላይክ ናሁ መሰለኝ አይደል? ከዛ በኋላ በኢክራም አውቶሞቲቭ መጣሁ ማለት ነው። ምክንያቱም ልክ ተመልካቾቻችን ዛሬ በጣም ብዙ ነገር ነው እንግዲህ እኔና ነጃት ሆዳችን የምናወራው የ5 ዓመት ጉዟችን ምን ይመስላል የሚለውን ነገር በጣም የምናይበት የምናስተውልበት ቻሌንጃችንን ለእናንተ ሼር የምናደርግበት ፕሮግራም ነውና እንግዲህ በቃ አላደር ሰከን ብላችሁ ብታዳምጡን በጣም ደስ ይለኛል። ስለዚህ የ5 ዓመት ማርች 8 እና እኛ እንዴት ተገናኘን የሚለውን ነገር ስናወሳ ታስታውሻለሽ አይደል? ማርች 1 ነበር የሚጀመረው። ከዛም ፌብሩዋሪም ላይ የመጨረሻው ፌብሩዋሪ ላይ ነበር የሚጀምረው። ግን በቃ በጣም ብልህ አውቶሞቲቭ የሚል ነበር እኔም የነበርኩበት እና ከሱ ጋር ተለያይተን ነው እኛ ሀያት ብለን የመጣ ነው። እንደገና እሱም እዛው ኤልቲቪ ላይ ነበርና እኛ በኃይለኛው አመጣጣችን አስፈርቶት እንግዲህ ሴቶች በጣም እናስፈራለን አይደል? አንድ ሆነን በደንብ ሰርተን ስንመጣ ያ ነበር ወንዶቹን እንግዲህ እነ ቤዛነህን በደንብ ቻሌንጅ እኛንም አድርገውን እነሱም ሾው የኛ ሾው ጠንክሮ ወጥቶ
በቃ እስካሁን የበቃው ማለት ነው። እንግዲህ ብልህ አውቶሞቲቭ እስካሁን ምንም ያው ኮሮና ላይ ጠፋ እስካሁን ሰርቫይቭ አላደረገም ማለት ነው። በጣም ጎበዝ ፕሮፌሽናል የሆነ ልጅ ነበር፣ ፓርትነርም ነበርና ያው የሱ ሳይሳካ ቀርቶ እንግዲህ ኢክራም አውቶሞቲቭ እስከዛሬ ያለ ነው ማለት ነው። ግን ሰብስክራይብ አድርጉ እስኪ ዛሬ እስኪ 100 ሺህ እናስገባው። እኔ በትልቅ መመኘት አልወድም እና ዛሬ 100 ሺህ በማርች 8 ምክንያት በማድረግ ሰብስክራይብ አድርጉኝ። በጣም ብዙ ነገሮች ታገኛላችሁ ከኔ። እንደገና ደግሞ የተለያዩ ነገሮችንም የምናስጨብጥበት ፕሮግራም ስለሆነ ይህንን ፕሮግራም ሁሌ እንዲመጣላችሁ ሰብስክራይብ በማድረግ ተባበሩ። ግን በጣም ማዝ ነው በቃ ብልህ አውቶሞቲቭ በጣም የለፋሁበት የአውቶሞቲቭ ሾው ነው። መጀመሪያ ላይ እኔ ክሬት ያረኩት ልጁን ጠርቼው ነው ና እንስራ ብዬ ለዛ ሾው የበቃ ነው። በጣም እሱም ያኔም በጣም ነው ባንዴ የታወቀና ተጽዕኖ የፈጠረ ነበር። የአውቶሞቲቭ ሾው መጀመሪያ ላይ እኛ ነበር እዚህ ሀገር ያዘጋጀ ነው ማለት ነው። እና በጣም ብዙ ቻሌንጅ አለ። ከዛ በኋላ እንደገና ደግሞ ያው ቤዛነህ በቃ አሁን ያ ሾው አለመቀጠሉ ብልህ አውቶሞቲቭ በጣም ይቆጨኛል። ምክንያቱም የለፋውበት በጣም ኢንቨስት ያደረኩበት ገንዘቤን፣ እውቀቴን ሁሉ ነገር ትቼው የወጣሁት ነውና ያን ትቼ ወጥቼ ራሱ እንደገና ደግሞ እዚህ ላይ በሀያት መጣሽ ማለት ነው። በሀያት ስመጣ ስለዚህ አሁን ማርች 8 ሀያት አውቶሞቲቭ ሾው ያው ከብልህ ተነስተሽ ወደ ሀያት መጥተሽ የመጀመሪያ ብለሽ የጀመርሽበት ቀን ነው ማለት ነው ማርች 8። ስለዚህ ከማርች 8 ብለሽ የጀመርንበት ነው እንጂ እኩል ነበር። የዛኔ ሆስት አንድ ላይ ነበር ያደረገው። የመጀመሪያ ኤፒሶድ እንደታይም የምታስታውሽ ከሆነ ኮሮና ቻናል ላይ ተሰማ። ከዛ በሁለተኛ ሳምንት ደግሞ በሚታይበት ጊዜ የኛ ሾው ኮሮና ገባ። አንዱ ቻሌንጃችን ደግሞ ኮሮና ነው። ሎክዳውን ነበረ። ሎክዳውን ነበር። ስለዚህ አሁን የዛሬ 5 ዓመት የነበሩ ታሪኮችን ወደ ኋላ መለስ ብለሽ እንግዲህ የነበሩ ቻሌንጆቹ ጣውረዶች በጣም ደስ የሚሉ ብዙ ትዝታዎች ይኖራሉ፣ ስትራግሎች ይኖራሉ። በጣም አብረን በነበርንበት ሰዓትም የነበሩ ብዙ ነገራቶች አሉና እስቲ እነሱን አስቃኝን። መጀመሪያ ላይ አንቺን ወደ ሆስትነት ሳመጣ መጀመሪያ ላይ ትዝ ይልሻል፣ የመጀመሪያ ኤር የተደረገው ተወዳድራችሁ 5 ተማሪዎች መርጬ ማን ነበር ልጁ ስሙ? ሊናን አስታውሳታለሁ። ሊና ነበረች። ሉና ነበረች። እንደገና ደግሞ ሶፎንያስ ነው አይደለም፣ ኪሩቤል ነው ብቻ አንድ ልጅ ነበር። ሱራፌል ነበር። ጆኒ ጋራጅ ወስደን ያስቀጠርነው ሰርፕራይዝ ያደረግነው ምናምን። እንደገና ደግሞ ሌሎችም ልጆች ከዛ በኋላ መጥተዋል። ሀ ብሎ ሲጀምር እንግዲህ እናንተን ከማወዳደር ነው የሾው ኦፕኒንግ የተጀመረው እና እናንተ ተወዳድራችሁ አንቺም ወደ ሆስት መጣሽ፣ ሌሎችም ሱቅም ምናምን በእጣ የደረሳችሁ ነበርና የራሱ አንድ ትልቅ ትዝታ ነበር። በጣም ደስ የሚል ጊዜ ነበር የነበረን። ስልጠና ወስዳችሁ በደንብ እናንተ ራሳችሁ በጣም ብቃት ነበራችሁ፣ ፍላጎቱም ነበር ለሙያው ለመቅረብ እንደ ሜካኒካል ኢንጂነሪንግ ተማሪዎችም እንደገና ደግሞ ከዲላ ዩኒቨርሲቲ የተሰበሰባችሁ ነበራችሁ። አንድ ሴት ልጅም ነበረች። ማን ነበር ስሟ? ሴቷ ሙስሊሟ ፌሩዝ እሷም ነበረች። እሷ ሱቅ ተቀጠረች። አንዱ ጆኒ ጋራጅ፣ አንቺኛ ጋር፣ ሉና ደግሞ የሆነ ቦታ ነው ያስቀጠርናት እና ብቻ ከሱ ነበር የጀመርነው። በጣም ደስ የሚል ጊዜ ነበር ያኔ ነበረን። እንደገና ደግሞ አንደኛ ዓመታችን ያው ይንዘዛ ተባልና ኮሮና ገባ። ኮሮና ሲገባ እንደገና የነበረን ኤፒሶድ በሙሉ ካንስል አይሆን ወደ ኋላ እንዲቀር ተደርጎ ወቅታዊ ነገር መስራት ጀመር። ወቅታዊ ነገር ሲል በጣም ያኔ ልክ ጦርነት ሄደን እንደመጋፈጥ ማለት ነው። እንግዲህ ያኔ ተጋፈጠ የነበረው ይሄን ጥቁር ቱታ ለብሰን ልጆች፣ እንደገና ደግሞ ተማሪዎች፣ የኔ ልጆች፣ የልጆች ጓደኞች እንትን ነበር የነበሩት። በቃ ያው ከትምህርት ቤት ቀርተዋል። የት ይዋሉ በጣም ነበርና የተወሰነ ቤት የሚመጡበት እነሱ የሚሄዱበት ነበር። ምክንያቱም ከአንዱ ቤት ወደ አንዱ ቤት አይኬድ የተባለበት ዘመን ነበርና በጣም አስከፊ ወቅት ነበር ወቅቱ። ሰውን እርስ በርስ እንዳንተማመን ሼር እንዳናደርግ ማንኛውም ነገር ያደረገን ወቅት ነበርና
እነሱ ልጆች እየመጡ እኛ ቤት ሲውሉ መኪና ማጠፍ እንዴት እንትን እንዳለባቸው አዎ ከነሱ ጋር የተወሰኑ ፕሮግራሞች ሰርተናል። በጣም ብዙ ነገር የኮሮና ስራዎች ሰርተናል። ያው እዚህ ደርሰን 1 አመታችን ደግሞ ሆራ ትሬዲንግ ነበር ያሳለፍ ነው። ማርች 8ን ያከበር ነው። ታስታውሻለሽ? እኔ አልነበርኩኝም። እኔ ጋራጅ ማኔጅ እያደረኩ አንቺ ሄድሽ። እንደዛ ነገር ነው እንዴ? ሆራ ትሬዲንግ ባጃጁን ያስመረቅንበት ሰዓት ነው እንዴ? ኦኬ አይደለም ማለት አይደለም። አንቺ ሄድሽ፣ እኔ እዚህ ነበርኩኝ። ኦኬ አንቺ እዚህ ነበርሽ። ኦኬ እኔ ነኝ ሄድኩት። ኦኬ ማርች ለካ ለሌላ ኢቨንት ነው ሆራ እንትና ነበርና ሆራ ትሬዲንግ ሄደን ከሴቶቹ ጋር እዛ በጣም ብዙ ሴቶች አይተን መተን የስልከነሽ እዛ የነበሩት ሴት መካኒኮች መኪና ባጃጅ የሚገጥሙ ነበር እነሱ ጋር ነበር ማርች 8ን ያሳለፍነው። ከዛ ሁለተኛ አመታችንን ደግሞ ስልጠና የሰጠናቸው ከአስቱ የተመረቁ እነ ሂንደኬ ማለት ነው የነ ሂንደኬ 3ኛ አመት ላይ ኖ አዎ ሂንደኬ አልነበረችም። አይደል ኢንተርንሺፕ የወጡ ልጆች ነበር ወደ 10 ምናምን ልጆች። እነሱን ሴቶቹን ሰሌክት አድርገን መተን እዚህ ኬክ ቆርሰን ምናምን ዳቦ ቆርሰን የጸጋይ ከምሲም የአዋሽ ኢንሹራንስ ዋና ስራ አስፈጻሚ የነበሩት እሳቸውን ጋብዘን የእሳቸውን መኪና ሰርተን በጣም ተመርቀን ምናምን ያሳለፍንበት ነገር ነበር። ሌላ እንደገና ደግሞ ላስት አምና ምን አረግሽ ማለት ነው? 3ኛ አመትም ላይ እነ ጽጌረዳ እነ ሩሃማ ነበሩ። አንቺም ነበርሽ አይ ቲንክ ነበርሽ። ማርች 8 ፕሮግራም 2 ማርቾችን አልኖርኩም ይመስለኛል እኮ 3ኛው ላይ ነበርኩ። 4ኛው ላይ አልነበርሽም። 5ኛው ላይ ደግሞ መጣሽ እና ከዛ በኋላ እንግዲህ ሴቶቹ መካኒኮቻችን ፈቶ ገጣሚ ነበሩን፣ ፖሊሽና ሴራሚክ ነበሩን፣ አመል ሂንደኬ እሷም ሆስትም ነበረች እሷ እና በጣም ደስ የሚል ጊዜ ነበር የነበረን። ያው በሴቶች ተዘጋጅቶ የሚቀር ፕሮግራም በሴቶች የታቀፈ ቤት ነበር ይሄ ቤት እና ያው ሴቶቹ ግን ለምን ወጡ? እኔ እንጃ እንግዲህ ይመስለኛል ጋራጅ ትንሽ ስትራግል ነው ለሴት ትንሽ ሬዚስት አድርገሽ መቆየት ካልቻልሽ ተቋቁመሽ መቀጠል ካልቻልሽ ትንሽ ያታግላል ይመስለኛል። ትንሽ ወጣ ውረዱ። ሁለተኛ እንደገና ደግሞ ጋራጅ ኢዝ ናት ኢዚ። በጣም መስዋዕትነት መክፈል ይፈልጋል። በጣም አሁን የሚከፍለውን መስዋዕትነት እያየሽ ነው እንግዲህ በጣም ትልቅ ስራችንን ትቼ በጣም ብር በደንብ የሚሰራበት ስራችን ነው እዚህ ተንደፋድፌ በጣም እንትን ብዬ ስትራግል አድርጌ እዚህ እያሳለፍኩ ያለሁት ግን አልহামዱሊላህ በጣም ደስ የሚል ወቅት ላይ ነው ያለነው። ጥሩ ጊዜ ነው ያለነው። በ5 አመት ውስጥ እንግዲህ ኢክራም አውቶሞቲቭ ከሾው ጀምሮ እንደገና ደግሞ ጋራጅ ከፍቶ አሁን በጋራጁ በጣም ትልቅ እውቅና አግኝቶ እንግዲህ ከተማ ላይ አንደኛ አለ ከሚባል ጋራጅ ውስጥ ተርታ ተሰልፎ በዚህ 5 አመት ውስጥ ራሱን በደንብ ቢልድ ያደረገ ድርጅት ፈጥረናል እና እሱም ቀላል አይደለም። ስለዚህ ኦልዌይስ ኦን ፕሮግረስ ነው የነበረው ማለት ስቴፕ ባይ ስቴፕ ለምን ቀሩ የሚለውን ነገር ግን እኔ ልመልስ። ሰብስክራይብ አድርጉ እስኪ ዛሬ 100,000 እናስገባው። እኔ በትልቅ መመኘት አልወድም እና ዛሬ 100,000 በማርች 8 ምክንያት በማድረግ ሰብስክራይብ አድርጉኝ። በጣም ብዙ ነገሮች ታገኛላችሁ ከኔ። እንደገና ደግሞ የተለያዩ ነገሮችንም የምናስጨብጥበት ፕሮግራም ስለሆነ ይህንን ፕሮግራም ሁሌ እንዲመጣላችሁ ሰብስክራይብ በማድረግ ተባበሩ። ተመልሰን መጥተናል። ፕሮግራማችንን እየተከታተላችሁ ቀኑ ዛሬ ማርች 8 ነው። የ5 አመት ቆይታችንን እያወራን ነው የነበርነው። እንደው ልጠይቅሽ የፈለኩት ምንድነው ሶሻል ሚዲያ ላይ ያለሽ ቻሌንጅ እንዴት ነው በዚች 5 አመት ውስጥ? ስፔሻሊ ደግሞ በአሁን ጊዜ ወደ መጨረሻ አካባቢ ቲክቶክም ላይ በደንብ እንቅስቃሴ እያደረግሽ ነውና እስቲ ምንድነው ያለው ቻሌንጅ እንዴት ነው? ትልቁ ቻሌንጅ ያው አንዳንዴ ስራችን ነው ፕሮሞት የምናደርገውና ፈታ ነው የምንለው
ድሮም እናንተ ያላችሁ ያው አንቺ ባትወዛወጅ ባትንቀሳቀሽም ያው ሳይለንት ሆነሽ ያው ስራ ምናምን ቲክቶክ ላይ ቆይቷል ከነበርንበት። አሁን ለየት ያለው ምንድነው እንግዲህ ወዝወዝ ማለት ምናምን ነገር መጥቷል። ያው በፊትም የነበረ ነገር ነው። አሁን ግን ያው እንትን ብሏል። የኔ ቻሌንጅ አልለውም እሱ ያው ዘና ፈታ ለማለት ነው ቲክቶክ ላይ የምመጣው። ምክንያቱም ፕሮግራሜ እኔ አንደኛ እንደ ቲክቶከርስ ገባሽ ኮንተንት ፈጥሬ የማስተምርበት ፕሮግራም አይደለም ይሄ። ወደ ቲክቶክ ስመጣ ፈታ ዘና የምልበት ነው እና አንዳንዴ የቤቴንም የማሳይበታል፣ ፐርሰናል ላይፍ ይታይበታል። ስራ ብቻ አይደለም ኮንተንት ኖሮት በስነ ስርዓት በዛ ብቻ አይደለም። ግን ቢሆን እንደዛም ጥሩ ነበር። ግን እኔ በዛ አልመጣሁም። አንደኛ ያው አሁንም የኢትዮጵያ ቴሌቪዥን ላይ የሚታይ ትልቅ ፕሮግራም አለ። ያው በጣም የአገሪቱ ትልቅ ሚዲያ ነው። በደንብ የሚታይ ነው አገሪቷ ላይ በደንብ እንግዲህ ከጥግ እስከ ጥግ የሚታይ የቴሌቪዥን ጣቢያ ላይ ነው ያለሁት እና እኔን የሚፈልግ ሰው በቴሌቪዥን ቁጭ ብሎ በመስኮት ነው ማየት የሚችለው ከሚለው አንጻር እኔ ያው ቲክቶክ ላይ ዘና ፈታለን ነው የምመጣው እና ያው የሚሰደብ ኮሜንቶች አሉ፣ ስድቦች አሉ። ኢቭን እኔን ፐርሰናሊ ኢክራም ተብዬ የምተችበት ራሱ ፕሮግራሞች አሉ እና እሱ ነገር ለእኔ ቻሌንጅ ብዬ ግን አላስበውም። ለምን መሰለሽ? አንደኛ እኔ ለኮመንት ብዙ ምንም የሚያሸማቀኝ ነገር እንደማይኖር ታውቂያለሽ። እንግዲህ ባህሬን ታውቂያለሽ። ኢቭን እንደውም እናንተም ራሳችሁ በጣም ብዙ ነገር ወስዳችኋል ከኔም ድፍረትን፣ በቃ ምንም አይነት ነገር ላይ መጋፈጥን የወሰዳችሁት ነገር አለ እና ያን ያህል አያሸማቅቀኝም እና ያን ያህል ቻሌንጅ ያው ተዝናንተሽበት ነው የምታልፊው ማለት ነው። እንደውም በጣም እኔ አንደኛ የኮመንት ሴክሽኔን መዝጋት ይቻላል እኮ። አዎ ይቻላል። ስለዚህ አሁን ለምሳሌ አንድ ነገር ልንገርሽ። አንድ የሰራሁት እንደ ወያላና አንድ እንትን ሆኖ የሰራሁት አንድ ኮመንት ነበር፣ አንድ ቪዲዮ ነበር። 2 ሚሊዮን ሰው አይቶት 80,000 ሰው ላይክ አድርጎታል። 80,000 ሰው ላይክ አድርጎት 1500 ኮመንት አለ። ከ1500 ኮመንት 100 ኮመንት ባድ ኮመንት ቢሆን መጀመሪያ 2 ሚሊዮን ሰው አይቶት 80,000 ሰው ላይክ አድርጎት 1500 ነው እንግዲህ 80,000 ላይክ ተደርጓል፣ ወድጄዋለሁ ነው። 1500 ኮመንት ቢኖር ወይ 2000 ኮመንት አይ ቲንክ ከ2100 ባድ ኮመንት ቢሆን እንዴ የማይተች ማን አለ? ማን ነው ፍጹም? ስለዚህ አንቺ እንደ ቻሌንጅ አላየሽውም ማለት ነው። እንደ ቻሌንጅ አላየሁትም እና ለእናንተ ቻሌንጅ በሳችሁ አንቺ ምናምን ኢግኖር ተመችቶሻል ኢክራም በአጠቃላይ እና በጣም እንደውም እስቃለሁኝ አንዳንዴ በጣም በቃ ኮመንቶችንም የምሰርዛቸው ኮመንቶች አሉ፣ የማጠፋቸው ዲሌት የማረጋቸው። ምን አይነት ኮመንት መሰለሽ? የሰው ሃይማኖት የሚነኩ ኮመንት ከሆነ እኔ ቪዲዮ ሰርቼ የሰው ሃይማኖት እንዲነካ አልፈልግም። ማንኛውም ሃይማኖት የሰው ዘር እንዲነካ አልፈልግም። በምሰራበት ዘፈን የአንድ ብሔር ዘፈን አሁን ለምሳሌ በተለያዩ የብሔር ዘፈኖች ነው ያ ብሔር በዛ ምክንያት የሚተች ከሆነ ወዲያው ዲሊት አደርጋለሁ። እኔን ግን እንደፈለጉ ማድረግ ይችላሉ እና ቻሌንጅ አይደለም። ዋናው አንቺን አፌክት አድርጎሽ ማያልፍ ከሆነ ትልቁ ቻሌንጅ እንደውም እኔ እንደው ካነሳ ነው አይቀር አንዋርን አሜሪካን ሀገር ወስዶ ዌስት ኮስት ከስተም ማስገባት ነበር። እሱ ምንድን ነበር ቻሌንጁ? በጣም ከባድ ቻሌንጅ ነበር ነጃት። ኦኬ አክሴፕታንስ ፕሮሰሱ ምናምን ነው። አክሴፕታንስ ፕሮሰሱማ እዚሁ ያለው እንደውም አንቺ ራሱ አፕላይ አድርጊ ተብለሽ ኦንላይን ነበር አክሴፕታንስ ያረኩሽ ነበር እንድትሄጂና በጣም እኔ ወላሂ በጣም ትልቅ ቻሌንጅ የምለው አንዋር ያረፍንበት የካዝኖቹ ቤት ነበር እና እዛው አካባቢ ነው እኛ ቅርብ ነገር ነው የለመድነው። እዛም ሄደሽ ቅርብ ተከተለሽ? እሺ ከዚህ ወካርቦ ሄድበት ምናምን ቤት ለማግኘት ኤርቢኤንቢ የሚባል አለ እዛ ጋር በጣም እና የዌስት ኮስት ከስተም ተማሪዎች ኦፖዚት ሳይድ አለ የሚመጡ ከተለያየ ስቴት ነው የሚመጡት። እዛም ሆነው ሆቴሉ is very very expensive ነበር። በሚኒመም ለዌስት ኮስት ከስተም ስቱደንትስ $250 ነበር የተሰጠን
$250 እንግዲህ በ6 ወር ምናምን ስትመጪው የሚኖረው ታስቢያለሽ። እንደገና ደግሞ ቱ ዘ ማክሲመም ያንን ያህል ቻሌንጅ ለመክፈልም ተዘጋጅቼ ነበር። ኦኬ ለምን አንዋር ላይሰንስ የለውም፣ የሚያመላልሰው ሰው የለም። እንደገና ደግሞ የታክሲ ራስሽ ነበርሽ እንደ ሙሉ ጀምሮ እስኪጨርስ እዛ ነበርሽ እንደ አንቺ? አልነበርኩም፣ ግን አመቻችቼ መጣሁ። ግን አላህን በቃ ማመስገን ስለምፈልግ ነው እዚህ ላይ ቻሌንጅ እየነበረውን ማለት ነው። በጣም የሚገርምሽ ነገር ልክ እዛ እንደደረሰ ማለት ነው 2 ሳምንት ኤክስቴንድ ተደረገ ክላሱ። እሱን የጠቀመን እዛው እንዲማር ቀረብ ማለት እየወሰነ ያለ በአጋጣሚ ደግሞ 1 ወር እዛ ሀገር የክላሱን ስፖንሰር ያደረገችው የከተማዋ ሜየር ነበረች። በርባንክ የምትባል ሴት ነበረች እና የና አንዋርን የከፈለችላቸው እሷ ነች። እና እሷ ደግሞ የሆነ ነገር ማሟላት አለባቸው አለቻቸውና ለዛ 1 ወር ይፈልጉ ነበር። ራስ ዌስት ኮስት እንደገና 1 ወር አራዘሙት። በዛ ሰዓትን ቀጥታ ወደ ምን አስጀመርኩ አንዋር መንጃ ፈቃድ እንዲያወጣ። እዚህ ደግሞ አኑሻ ያው የምታውቂው ልጅ ነው፣ በጣም ጎበዝ ነው፣ ድራይቭ ያደርግ ነበር። ያው ጎበዝ ነው፣ ይወዳል በአጠቃላይ ሻርፕ ነበር፣ በጣም ጎበዝ ነበር ድራይቪንግም ላይ። ከዛ በኋላ ወደ መንጃ ፈቃድ ማውጣት ጀመር። መንጃ ፈቃዱን በ20 ቀን ውስጥ 18 ሞልቶት ስለነበረው ፈተናውን እያለፈ በቃ በአጋጣሚ ተሳካለትና መኪና ተሰጥቶት ራሱ ድራይቭ ማድረግ ጀመረና ካዝኖቹ ቤት እንዲኖር ተወሰነ። ቆንጆ አጋጣሚ ሆነ ማለት ነው። ያ መራዘሙ እና እሱ ቻሌንጅ የት ነው የሚኖረው ልጄ፣ እንዴት ነው ትቼው የምሄደው፣ ከቤት ወጥቶ ያቅም ታውቂያለሽ፣ ከባድ ነው። ውጭ ስትሄጂ እንደዚህ አልጋ ባልጋ አይሆንልሽም እና ሁሉም ነገር አልጋ ባልጋ አይሆንም። ግን አላህ ተጨምሮበት ያው አንሻም የዚህ ዝማች ማቹር ነው የምትዩ፣ ገና ልጅ ነው። እንደዚህ ቻሌንጆች ላይ ተተሹ የምትሄጂውም አይነት ልጅ አልነበረም። ነው በጣም ጎበዝ እዛ ላይ በጣም ብዙ በጣም አንዋርን ከምንጠብቀው በላይ ነበርና አንዱ ትልቁ ቻሌንጅ ጊዜ ነው። በዚሁ አጋጣሚ እንግዲህ እዚህ አካባቢ የነበራችሁት አብራችሁ ሰፖርት ስታደርግ የነበሩት ጓደኞቼ፣ ካዝኖቹ፣ የአባቱ ካዝኖች ዘመዶች አሉና እነሱም ትልቅ አሳርፈዋል የአንዋር እዚህ ተምሮ መምጣት ላይ እና በጣም እናመሰግናለን ዛሬ። እሱ ነው አንዱ ቻሌንጅ የነበረው በዚህ 5 ዓመት ውስጥ። እሱን ደግሞ አሁን ደግሞ ውጤቱ ደግሞ በጣም ደስ ይላል። ተምሮ ምናምን እንግዲህ ከአንድ ወርልድ ፌመስ ዌስት ኮስት ካስተም ያ እንደውም ታስታውሽ እንደሆነ ሾዋችን እኮ ስንጀምር እሱን ነበር የምናየው። በቃ የኛም ራሱ ሮል ሞዴል ነው ያ ሾው ያ ቦታ ማለት ነው። እና ደግሞ ድል አግኝቶ ሄዶ ተምሮ መምጣቱ ቀላል አይደለም እና በጣም ደስ የሚል ነገር ነው። አዲስ ነገር እንግዲህ እሱም ነው አሁን ከ5 ዓመት ውስጥ እሱም ተከናውኗል። እሱን አጠናቀናል። ሌላ ምንድነው ጋራጆች በጣም ያው እዚህ ስቱዲዮ ገባን። መኪና ቤታችን ላይ ነበር የጀመርነው። የኔ ፓርኪንግ ላይ ነበር የጀመርነው። ያው ተመልካቾች እያዩት ነው። ከዛ በኋላ እንደገና ደግሞ ከዚህ ቀጥሎ እየነበረ አሁን ቤት ተሰርቷል። እሱን ተከራየን። እንደገና ደግሞ ይሄንንም ያዘን። ከዛ በጣም ትልቅ አሁን 900 ካሬ ሜትር የሆነ አሁን እናንተ ኢቪ የሚጀምሩበትን ትልቁ ጋራጅ አሁን ቦታ ተከራይቶ እዛም ላይ ያለ። አሁን ደግሞ ወደ ገብርኤል አካባቢ ወደ ብስራተ ገብርኤል እያየን ነው። እንግዲህ በዚህ አመት እሱን አሳካለሁ ብዬ አስባለሁ። በዚህ አሁን በያዝነው 2025 ያው እንግዲህ በቃ ስለዚህ ኔክስት ይር ማርችን ስናወራ 6 አትበይ ብለሽና 6 ጋር ችግር የለውም። ቁጥሩን አልወደውም ያልኩት ለጥራት 6 እንግዲህ 6ኛውን ስናከብ እንዳልሹ አሁን የምትያቸው ነገራቶች ተሳካሉ። እንደገና ኢቪም ላይ እናንተ እየመጣችሁ ነው፣ ኮርስ እየወሰዳችሁ ነው። የኢቪ ዲፓርትመንት ላይ በጣም እንግዲህ ይጠበቃል። ተመልሰሽ መተሻል። እንግዲህ ያው አንቺም ወጣ ብለሽ ነበር ለ2 አመት ነው እኛ ጋር አልነበርሽ? ኦልሞስት 1 አመት ከምናምን እኛ ጋር አልነበረምና ኃይል ይዘሽ ስትሮንግ ሆነሽ እንግዲህ ከልጅነት ነው እንግዲህ እዚህ ቤት የጀመርሽው። እንግዲህ 5 አመት እድሜሽን ስንቀንሳው ቀላል አይደለም። ስለዚህ ያው ህፃን ሆነሽ ነው እና የመጣሽው። አሁን ደግሞ እንግዲህ በዚህ 5 አመት በጣም ብዙ ልምድ ኖሮሽ ብዙ ነገር ቀይራለሁ ብለሽ እንግዲህ ተነስተሽ ነው የመጣሽውና ያው እንግዲህ የቦዲ ዲፓርትመንቱን እኔ ቀጥዬ ይዛለሁ። ዞር ብያለሁ ያችሁና የሆነ ጥያቄ አለኝ። አንቺ እኔ ላይ ነው ፎከስሽ ያለው፣ ግን እኔ ከውጭ እንግዳ ነገር እየታየኝ ነው።
ሰብስክራይብ አድርጉ እስኪ ዛሬ እስኪ 100 ሺህ እናስገባው። እኔ በትልቅ መመኘት አልወድምና ዛሬ 100 ሺህ በማርች 8 ምክንያት በማድረግ ሰብስክራይብ አድርጉኝ። በጣም ብዙ ነገሮች ታገኛላችሁ ከኔ። እንደገና ደግሞ የተለያዩ ነገሮችንም የምናስጨብጥበት ፕሮግራም ስለሆነ ይህንን ፕሮግራም ሁሌ እንዲመጣላችሁ ሰብስክራይብ በማድረግ ተባበሩ። ተመልካቾቼ እንግዲህ ማርች 8ን ምክንያት በማድረግ ከቡና ባንክ ነው ይህ አበባና እነዚህ ቆነጃጅቶች መጥተው እንኳን አደረሰሽ አሉኝ። እዚህም ላይ ስጦታ አምጥተውልኛል። እንግዲህ በጣም ነው የማመሰግነው። ያው አጀንዳ ከቡና ባንክ በጣም አመሰግናለሁ። አበባችሁም ስለተበረከተልን ስለመጣልን እናመሰግናለን። ይገርማል። በጣም ደስ የሚልን ሰርፕራይዝ ነው። ለኔ ጥሩ ሆነልኝ። አንደኛ 5 ዓመት አንቨርሰሪ ያከበርኩ ነው። ከዛ ደግሞ ሰብሰብ ብለው እንደዚህ ጭር አለብን ብለን ስንል አላህ እኮ አየሽ እንዲህ ነው የልብን ነው የሚመጣልን። አላህ ለአንዱ ነው እንላለን እኛ ወለዮቹና አምጥቶ ልሽ አበባውንም ቁጭ ያደረገልን በጣም ደስ የሚል ነገር ነው። ዛሬ ቡና ባንኮች በጣም ነው የምናመሰግነው። ብዙ ነገር አውርተናል፣ ዲስከስ አድርገናል። እንግዲህ ያው ወደፊት አብረን እንስራ እያሉ ነው። ኢንሻአላህ እንሰራለን። እሺ ምን ያነቃቃል ቡና ምን ችግር አለው? ግድ ነው። ቅድም ጠይቅሻለሁ ወዳልኩት ጥያቄ ልመለስ። ቅር አለኝ ይሄንን ሳላነሳልሽማ እንዴት ብዬ ማለት ነው። የሆነ ጊዜ ላይ ምን እየሰማው ነበር በሰፊው አይ ቲንክ እኔም አልነበርኩም መሰለኝና በሰፊው በቃ ሚዲያ ተይዞብሽ ስትተቺ እያየው ነበረ። የሆነ ሰው በጣም በኃይለኛው ሲተችሽ ነበር። ጀስት እሱን ፌመስ ሰው ነውና እንዴት አርገሽ ሃንድል አርገሽ አለፍሽው ወይስ እንደነዛ ኮሜንቶች ታውሹ? የሚገርምሽ ነገር እሱ ነገር እኮ መልስ ሰጥቼበታለሁ። አላየሽውም? አላየውም። አንድ ሚዲያ ላይ መልስ ሰጥቼ ነበር። ግን ልስጥሽ መልሱና አሁንም እንግዲህ የተቸን ኡስታዝ ነው። በጣም ብዙ ከዲን ወጣ የምንለውን ሰዎች ይተቻል። በጣም ትክክል ነው። እኔ የተተቸሁበት መንገድ ምንም ጥያቄ የለውም። በጣም ትክክል ነው ሰውየው ሲተቸኝ ማለት ነው። እና ብዙ ሰዎችን በመተቸት ይታወቃል። ግን እኔን ብቻ ነቅሶ አይደለም የተቸው። ሰውየው ደግሞ ኢክራም ትማር የፕሮግራማችን አጋር ስኮፕ የመኪና ዘይት ነው። እንግዲህ ስኮፕ የመኪና ዘይትን በመጠቀም መኪኖቻችሁን ሰርቪስ እንድታደርጉ ኢክራም አውቶሞቲቭ ሪከመንድ ያደርጋል። በጣም የሚገርምሽ ሰውየው ኢክራምን ልተቻት ወይንም ኢክራምን እንደው አጅር አገኛለሁ ብሎ አይደለም እኔን እየተቸኝ። የተቸችሁበት ምክንያት ሰው ማንኛውንም ሰው ሲተች በጣም ብዙ ትልልቅ ሰዎች፣ ብዙ ኡስታዞችን፣ ብዙ በቃ እነዚህ መሻይኮችን፣ ሙነሸዶችን፣ በቃ መንዙማ ባዮችን ማን የሚቀረው አለ? በጣም ብዙ ሰው ነው የሚተቸው። እና በጣም የሚገርምሽ ነገር ምንድነው በስነ ስርዓት እኔን ከነ ልጆቼ ፎቶ ቪዲዮዎች ራን ያረጉ የተተቸሁበት ነው። በመተቸቴ በቃ ምንም ጥያቄ የለውም። ያው እንደነገርኩሽ ነው። ሰው ልጁ ወይንም ሰውየው ነው በመልክ ስለማላቀው ልጅ ይሁን ሰውዬ አላቅም፣ ግን ድምጹ ከበድ ያለ ስለሆነ ሰውዬ ነው የምለው። እኔንም እማማ ኢክራም ስላለኝ እማማ ኢክራም እውነት ነሽ እማማ ነሽ ምናምን እያለ ነው እንግዲህ መከበሪያሽ ነው ስምሽ ነው ሲለኝ ነበር ያነበረው። ግን አስቦልኝ አይደለም የተቸብኝ ፍሬ ሀሳቦች ትክክል ነው። ምንም ጥያቄ የለውም። መተቸት አይደለም እንደው ቢገርፈኝ ትችላለህ ማለት ነው ይገባኛል። ግን ምክንያቱም ከዲኑ ትንሽ ወጣ ስላልኩ ማለት ነው። ያ ሙዚቃ ጋር ምናምን የተያዘ አንዳንዴ የማሳያቸው
ዘና ፈታ ምልበት ነገር አለና ኢንሻአላህ አላህ ቀልባችንን ይመልሰው። ከአሁን በኋላ በረመዳኑ እንደተወበትኩት ደግሞ ባልመለስ በጣም ደስ ይለኛል። ዱዓ እያረኩ ነው። ስለዚህ አንቺም ዱዓ አድርጊልኝ አብረሽ አንቺም ጋር ስለማትሳተፊ ለእንደዚህ አይነት ነገር ማለት ነው። እና ምንድነው ሰው ያልገባው ነገር አለ። ሰውየው እኛን ከዲን ወጣችሁ ብሎ አስበውልን ወይ አዝኖልን ምናምን አይደለም። እንደዛ ቢያደርግ ሚዲያ ላይ አውጥቶ አያሰጣንም ነበር። በጣም ብዙ አሊሞች ይተቻሉ። በጣም ብዙ አልፎ ተርፎ የሌላ እምነት አባቶች፣ ፓስተሮች ማንም አይተቻል። እና ያልገባቸው ሰውየው የፕሮግራሙ ኮንተንት የፕሮግራሙ ይዘት መተቸት ነው። ሰው ያልገባው ማለት ነው። ሌላ ነገር ሊያቀርብ አይችልም። ከትችት ውጭ ምንም ነገር ሲያስተናግድ አናይም እሱ ሰውዬ ማለት ነው። ኡስታዞችን በቃ እኔ በቃ እገሌ ብለሽ የምታከብሪያቸው ኡስታዞች በቃ ሀገራችን ላይ እንትን ይሆኑ እንደ ለአይናችን ምን ሳሳላቸው የእምነት እኛን በቃ አርአያ የሚሆኑ በዲን የሚያስተምሩ ኡስታዞች ይታቹበታል። እሱ ፕሮግራም ሙነሺዶችማ ታያቸው ከትልቅ ካንጋፋ መንዙም ሙነሺድኖችና ምንድነው የሚባሉት ደግሞ እስከ ጀማሪ ያሉት ማለት ነው አይደለም። መንዙማ የሚሉትና ነሽዳ የሚሉት ይለያያሉ ስማቸው። አንዴ እንደውም ፕሮግራም ላይ እንትይሻል አንድ እንትን ሰርተን መንዙማ ተኮር የሆነ ፕሮግራም ሰርተናል የሚባሉት ነገር አለ። ኤኒዌይስ እዚህ ላይ ሶሪ ጭፍጭፍ ነው የሚያደርጋቸው። እና ሰው አሁን ለምሳሌ የኢሳት ቴሌቪዥን አለ። ከፖለቲካ ውጭ ሊያወራ ይችላል? አይችልም። ኢቢኤስ አለ ትልቅ የሚል ከመዝናኛዎች የምናየው ነገር አለ። ስለ ፖለቲካ ያወራል? አያወራም። እኔ አሁን ለምሳሌ ፕሮግራሜ ላይ ስለ ምግብ አሰራር አወራለሁ? አላወራም። ስለ አውቶሞቲቭ ነው የማወራው። ይሄን ሰው ስለ ትችት ብቻ ነው የፕሮግራሙ ኮንተንት እና ሰው አንደርስታንድ አላረገውም። እኔ ነኝ ብቻ ነኝ አንደርስታንድ መለሽ እኮ አሁን እኮ ስለዚህ ሌላ ነገር የለውም። አሁን አንቺ በእንዴት ነው በሳይለንት በዝምታ ውስጥ በደንብ መልሱን መልስ ሰጠሽ ማለት ነው። እሺ ከትችት ውጭ አያውቅም። በቃ ኮንታክቱ ነው ፕሮግራሙ ኮንታክት የሚታይለት። አሁን ለምሳሌ እኔ የምግብ አሰራር እንደውም እኔ አንዳንዴ የረመዳን ላይ አንዴ እኔና አንቺ 3 አመት ነው 4 አመት 5 አመት በፊት ነው እንጂ ፈርስት ኢየር ኮሮና ላይ ትዝ ይልሻል እያሳየን ነበር። ዘንድሮም ደግሞ ልናሳየን እንችላለን። ግን እሱ አይደለም። በቃ አውቶሞቲቭ ሆኜ ስለ አውቶሞቲቭ ብቻ ነው ማሳየው፣ ስለ መኪና አካል አሰራር። ገባሽ? አሁን ይሄም ሰው ወይንም ልጅ ወይንም ሰውዬ ማለት ነው ትችት ብቻ ነው የሚያውቀው። አንቺ በጣም እኮ እኔንማ አንጥፎ እኮ ቢረማመድብኝ አንቺ እገሌ የምትይ ኡስታዝ በቃ ሀገራችን ላይ እንትን የምትይ እሱ ሲታጭ ታይዋለሽ። ስለዚህ ማን ያልተተቻለ? ስለዚህ በዚህ መልኩ አለፍኩት ነው የምትይኝ? የዛ ጊዜ ነበር በጣም የሚገርምሽ ሰሞኑን ማለት ነው እኔ 100% ያረጋግጥኩት ቆይቻለሁ። አሁን ወደ 150% ትችት መሆኑ ፕሮግራሙን ያሰብኩት እንግዲህ የፊልስጤም ህፃናቶች አሉ አይደል? እነሱ ሲተቻቸው ነበር። ለምን ነገር ፈለጉ እነሱ ብሎ ይሄ ሁሉ ህዝብ ያለቀበትን ጋዛን የሚያህል ሀገር በቃ እንደዚህ ሆነበትን ስንት ህፃናት፣ ስንት እናት፣ ስንት አሮጊቶች የሞቱበትን ጦርነት እነሱ ናቸው እንትን ብሎ እነሱ የተጎዱትን ሲተች ነበር ሰሞኑ። እና አሁን ይሄ ሰውዬ እውነት ምን ልተች ብሎ ሲያልቅኛ ሁላችንም ስናልቅ ይደጋግማቸው ቲክቶከሮችንም እና ዩቲዩብ እና ምናምን በጣም ነበር ጭፍጭፍ የሚያደርጋቸው። እኔ እንኳን ምንም አልመሰለኝም። እነሱ አንደው መልስ ሰጠው ነበር። አው ኡስታዝ ምናምን ትላለች። እሱ ኡስታዝ ምናምን ነው የሚባለው። እኔ ጋር ያ ምንም እሱ መጀመሪያ ራሱ ማን ነው ፒያሳቶች ጃሪጋሉ ይላል፣ እኔ አራዳ ነኝ ይላል፣ በዚህ እንደዚህ ነኝ ይላል። በቃ ራሱን ለማውጣት ራሱን ፌመስ ለማድረግ በጣም የተለያዩ ሃይማኖት አባቶችን እኮ እንደ በእናትሽ በሙፍቲ ደረጃ ያሉ ሰዎችን በቃ በአጠቃላይ እንትን ፌምነትና ተከታዮች ኦርቶዶክስን ሃይማኖት እንትን የእምነት አባቶች ፓስተሮችን ምን አገባው እሱ? ስለዚህ የፕሮግራሙ ይዘት ስለሆነ ነውና አትፍረድበት፣ አንደርስታንድ አድርጉትና
ይተች። ያው የፕሮግራሙ ኮንተንት ይዘት እሱ ስለሆነ አንተም ተች እኛም እንተቻለን። አላህ ደግሞ ወደ እንትኑ ወደ ትክክለኛው መንገድ ይመራናል። ግን የጀነት ቁልፍ አንተ ጋር ብቻ አይደለም ያለው። የፕሮግራማችን አጋር ስኮፕ የመኪና ዘይት ነው። እንግዲህ ስኮፕ የመኪና ዘይትን በመጠቀም መኪኖቻችሁን ሰርቪስ እንድታደርጉ ኢክራም አውቶሞቲቭ ሪከመንድ ያደርጋል። ተመልካቾቻችን እንግዲህ ከኮሮና እስከ ብልጽግና የነበረውን ታሪካችንን ነው ይዘን ሄድ ነው። እንግዲህ አሁን ደግሞ ዘመኑ የብልጽግና ነው። መንገድ እየተሰራ ነው። እኛ ደግሞ መንገድ ሲሰራ በጣም ደስ ይለናል። ለምን አውቶሞቲቭ እና መንገዶች ያው ጎዳናው ሲያምሩ በቃ ሸር የሚሉት መኪኖች ራሱ ታይናል። እኛ አሳምረናቸው ፖሊሽ አድርገናቸው ምናምን አቧራ በግራ በቀኝ እንትሳም ኃይልባቸው የሚሽከረከሩበት መንገዶች እየተፈጠሩ ነውና እንግዲህ ከኮሮና እስከ ብልጽግና ያለን በወፍ በረር ይሄችን 5 ዓመት ያው ለመቃኘት ሞክረናል ማለት ነው። ይሄንን ይመስለኛል። ሌላ ምትይ ነገር ከሌለ ፕሮግራሙን ወደ ማጠቃለሉ ደርሰናል። እንኳን ለማርች 8 አደረሳችሁ። እስከ ሳምንት ይስጠን።